እንግዲህ ተከታታይ ክፍሎችን የሰራተኛዋ ሀና ተከታታይ ድራማ ወደ እናንተ እያደረስን ነው የምንገኘው። እንግዲህ እንዳያችሁት በጣም በሚያሳዝኑ ሁኔታ ከዳግም ጋር እንድትተኛ አድርጋለች። ሜሪ እንድትተኛ ሆኗል ማለት ነው። ምክንያቱም እሱ ሳያቅ ነው ሄዳ የተኛችው አጠገቡ እሱ በተኛበት ነው። እና ሜላት ደግሞ ሄዳ ለሀና ነገረቻት። ሀናን ነይ አንቺን እኮ አይወድሽም፣ እሱ ዝም ብሎ ነው እንጂ ሜሪን ነው የሚወዳት እንጂ አንቺን አይወድሽም ብላ ጠራችና አሳየቻት ማለት ነው። እና በጣም በቃ እኔ እንጃ የዚች ልጅ ደግሞ ክፋት የዚች ልጅ ክፋት በቃ የት እየደረሰ እንደሆነ አላውቅም። በቃ ልኩን አለፈ ማለት ይቻላል ማለት ነው። እና እነሱን ለማለያየት ግን ደስ የሚለው ነገር ሀናም ነቅታባቸዋለች ማለት ነው። ምክንያቱም አውቀው እሷን ለማለያየት ከእሱ ጋር ለማለያየት እንደሆነ የሚያደርጉት አውቃለች ማለት ነው። አልተቀየመችውም ማለት ነው። እና ምግብ ቀርቦላቸው ምግቡን ጠረጴዛ ላይ የምግብ ጠረጴዛ ላይ እየደፋች ነይና አዝጂው ትላታለች፣ ሀናን እየጠራች ማለት ነው። ከዛ ለምንድን ነው እንደዚህ የምታደርጉት? ሜሪና ሜላት አብረው ቁጭ ብለው እንዲሁም ዳጊ አብረው ቁጭ ብለው ምግብ እየበሉ እያለ ምግቡን ጠረጴዛ ላይ እየበታተነች ሀናን እየጠራቻት ድምጿን ጮክ አድርጋ ነይና አዝጂ ስትላት፣ ዳጊ ደግሞ ለምንድን ነው የምታጸዳው? አውቃችሁ እንደዚህ እያደረጋችሁ ለምንድን ነው የምታጸዳው ብሎ ሲላቸው፣ እህቱም እንግዲህ ትቆጣዋለች ማለት ነው። አንተ ግን እንዴት ትጠግባል? ለምንድን ነው ለእሷ የምትከራከርላት? ማጽዳት አለባት እኔ ነኝ ማዛት ትለዋለች ማለት ነው። ዳጊም አታጸዳም እያላት በጣም ሲከራከሩ ቆዩና ወዳለሁ ያለችውን ሜላትንም እኔ አንቺ እንደዚህ አይነት ስብዕና የሌለሽ ሰው ነሽ፣ ስብዕና የሚባል ነገር የለሽም፣ ስለዚህ እኔ አንቺን አልወድሽም ይላትና ድሮም ከአህያ ጋር የዋለች ጊደር ፈስተምራ መጣች ብሎ ተርቶባት ይሄዳል። ከዛም ሀና መታ ልታጸዳ ስትል ጠረጴዛውን ይችልኝ ካጠገቤ ብላ ጮኸችባት ማለት ነው። ካጠገቧ እንድትሄድ ነይ አዝጂ ብለው ጠርተዋት እንደገና ደግሞ ስትመጣ ሂጂ ብለው ወደዛ አሏት ማለት ነው። ከዛ እኔ ቆንጆ አይደለሁም እንዴ ይችን ሻሽ የምታስር ይቺ ወጥ አብሳይ ይቺ ምግብ ሰሪ ሻሽ እያሰረች እንደዚህ እንትን እያለች ቆንጆ ያልሆነ ልብስ እየለበሰች እሷን የሚያፈቅራት ለምንድን ነው? እኔ ቆንጆ አይደለሁም እንዴ ማለት ጀመረች። ምን ማለት ነው? ከአህያ ጋር ውላይ መጣች፣ ጊደር ፈስተምራ መጣች ያለኝ ምን ማለት ነው? አህያ በጣም ፈስትበዛለች እንዴ ምናምን እያለች በጣም ተጠይቃታለች ማለት ነው። እኔን በቃ ተጠይቂ ብላ እንትን አለቻት ማለት ነው። በጣም አሰለችቻት። ሁሉንም ነገር የሚወራውን ነገር በጥያቄ ነው እንትን የምትለው ማለት ነው። ያው ከኢትዮጵያ ውስጥ ስላልነበረች እንግዲህ ቋንቋውን አልችልም አይነት ነገር እንደዛ ነገር በጣም እንትን ትላለች ማለት ነው። ሀና ደግሞ በቃ ንጹህ ምንም የማታውቅ ነች ማለት ነው። ያችኛዋ ደግሞ ሞልቃቃ ነች፣ የሁለት ዓለም ሰው ማለት እንግዲህ እንደዚህ ነው። እና ሀናም በጣም በትካዜ ኩሽና ሄዳ እንደቆመች እናትየዋ መጣች እና ልብሱን እጠቢ እዚህ ምን ይገትርሻል አለቻት። አይ በማሽን ላይ አጥበው እኮ ነው መብራት እስኪመጣ ድረስ ነው ስትላት፣ አንቺ ማሽን መብራት ያልመጣ እንደሆነ እኛን ልብስ ሳንለብስ ልንቀር ነው እንዴ? አንቺ ቆሻሻውን ለምደሻል፣ እኛ ግን ቆሻሻ ስላለመድን እኛ ሳንቀይር መቆየት አንችልም፣ ስለዚህ እጠቢ ትላታለች። ከዛ እሺ በቃ አጥበዋለሁ አለቻት። ከዛ ደግሞ በቃ እሷን ለማማረር ስለሆነ እናትና ልጅ የተነሱት ተመካክረው ስለሆነ ከዛ አሁንማ 3 ሆኑ። ያችም ዳጊን አፈቅረዋለሁ የምትለውም ተጨመረች። 3 ሆነው ነው እያሰቃዩት ያሉት ማለት ነው።
አባትየው ሲኖር ትንሽ ይሻል ነበር። አሁን ደግሞ ጭራሹኑ ብዙባቸዋል ማለት ነው። ከዛ ልብስ ጠቢ ካለቻት በኋላ እንደገና ደግሞ ግቢውን ጠቢ አለቻት ማለት ነው። ትላንትና አይደለ ከትላንት ወዲያ አይደል እንዲያጠቡት ስትላት ከቆሸሸስ እኔ ስሪ ካልኩሽስ አለቻት። ከዛ እሺ ብላ ከዛም እሺ አጥባለሁ ካለቻት በኋላ እንደገና ደግሞ ቀጠል አደርጋ ደግሞ ወፍጮ ቤት ሄደሽ ነው ያለቻት። ለምንድን ነው ወፍጮ ቤት የሚሄደው ስትላት እህል አስፈጭተሽ ትመጫለሽ እንዴ? ደንበኛ አለን አይደል እንዴ? ራሱ አይደል አዘጋጅቶ አበጥሮ ምን ብሎ ሁሉ ነገር አስተካክሎ አስፈጭቶ ይዞ የሚመጣው ስትላት ጊዜ አንቺ እያለሽ እንደገና ሌላ ውጭ የምናወጣው ለምንድን ነው? በምን ምክንያት ነው? ስለዚህ አንቺ ሄደሽ አስፈጭተሽ አንቺ ነሽ ይዘሽ መምጣት ያለብሽ አለች። ከዛ ይሄው ሁሉ ታዲያ እንዴት ነው በአንድ ቀን የምሰራው? ይሄ ሁሉ እንዴት በአንድ ቀን እችላለሁ? እንዴት ነው ሁሉ ታዝዥኛለሽ በአንድ ቀን ስትላት ጊዜ እሰራለሁ ብለሽ አይደል እንደ ገባሽው? እሰራለሁ እችላለሁ ብለሽ አይደል እንደ ገባሽው? ትላታለች እናትየዋ ማለት ነው። ሀናም እሺ የ3 ወር ደሞዝ እኮ አልሰጣችሁኝም፣ ቤተሰቦቼ ክፍለ ሀገር ናቸው፣ እኔ ነኝ የምረዳቸው፣ ገንዘብ ያስፈልጋቸዋል፣ ስጪኝ። እሺ ደሞዝ እኮ አልሰጠሽኝም የ3 ወር ስትላት ጊዜ እሱን ስራውን ጨርሽና እንተሳሰባለን፣ እንነጋገርበታለን ትላታለች ማለት ነው። ይሄ ሁሉም እንደዚህ የሚያሰቃያት ያሉትም ደሞዟን ሳይሰጧት ነው። እና ሀናም በቃ እሺ ትልና ለመስራት ወሰነች ማለት ነው። እና በቃ እናትየዋና ልጅቷ አንድ ላይ ሆኑና ገና ምን አይነት አሰቃያታለሁ፣ ላይ በላይ ነው ስራ መደራረበባት፣ በቃኝ ብላ ከዚህ ቤት ብን ብላ እስከምትሄድ ድረስ ላይ በላዩ ነው መደራረበባት ስራ ትላታለች ማለት ነው። ከልጇ ጋር ሆኖ እንደዚህ ይመካከራሉ። እና በጣም በቃ ሀና አሁን የመጨረሻው ደረጃ ላይ የደረሰች ነው የምትመስለው። ምክንያቱም በጣም በቃ እያስጨነቋት ነው ያሉት። ከበፊቱም በበለጠ በቃ ከበፊቱም በባሰ ሁኔታ ልጅቷን በዛ ጋር ስትላት እንደገና እናትየዋን በዛ ስትል ልጅቷ እና ምንም በቃ መቆሚያ መቀመጫ ነው ያሳጧት ማለት ነው። እሷ ደግሞ በቃ እኔ እኮ እንዳልወጣ ለዳጊ ብዬ ነው ትላለች ማለት ነው። ግን ደግሞ ለእሱ ብላ አይኖ ፍቅር ግን ያው ብዙ ነገር እንትን ይላል። ግን ቢሆንም ደግሞ እሷ ደህና ስትሆን አይደለ ሁሉም ነገር የሚሆነው ራሷን እንትን ማለት አለባት ማለት ነው። በቃ እኔ እንደኔ የምለው ወጥታ በቃ በሌላ ጋር እየሰራች ቢገናኙ ይሻላል ባይ ነኝ። ምክንያቱም እናትየዋም በጣም አደገኛ እየሆነች ነው። የሆነ ቦታ ላይ ብትመታት ባለፈው ከደረጃ ላይ ወረወረቻት፣ ልጅቷ ገፍትራ ጣለቻት፣ እግሯን ተሰበረች። አሁንም ደግሞ በቃ እኔ የፈራሁት ብቻ የሆነ መርዝ ነገር እንዳያበሏት ብቻ ነው የፈራሁት። ምክንያቱም በጣም በቃ አሁን የመጨረሻ ደረጃ ላይ ደርሰዋል። የክፋታቸውን ጥግ በጣም እያሳዩ ነው ያሉት ማለት ነው። ያችኛውም ልጅቷም ተጨመረች። በቃ እናትየዋም ልጅቷም አንድ ላይ ሆኖ 3ቱ ሆነው አሁን በጣም ሀናን እየበጠበጧት ነው ያሉት ማለት ነው። ሀና በቃ አሁን በጣም በቃ በትካዜ ላይ ናት ያለችው። ዝም ብላ ነው የምትተክዘው። ስራውን መስራትም አልቻለችም። ምክንያቱም በጣም እኔ ዳጊ ደግሞ በጣም አንዳንዴ ያናድደኛል የእውነት። ወይ ሲናገራቸው ጠበቅ ብሎ አይናገራቸው የሆነ ነገር የለና ከዛ ትቶ ይሄዳል ማለት ነው። ወይ ለእሷ መፍትሄ አያመጣም፣ ተያይዘው ወይ አይሄዱም ሌላ ጋር ምናምን ነገር እና ያናድደኛል አንዳንዴ ዳጊ ማለት ነው። ምክንያቱም ቆፍጠን አለ ማለት ነው። በቃ ይሆናል አይደለ ወይ በቃ እኔም ከእሷ ጋር እወጣለሁ ሄዳለሁ ብሎ ጭክና አድርጎ እንትን ቢላቸው እኮ ያናል ወይ እንደዚህ እንትን ላይሉ ይችላሉ፣ እሱ እንዳይወጣ ከፈለጉ ማለት ነው። እሱም የሆነ በቃ እንትን ይላል፣ ፍስፍስ ነገር ይላል። እሷም ሀናም ደግሞ ለእሱ ብዬ ነው ትላለች፣ እዛው እንትን ትላለች። ግን እኔ እንጃ በቃ ውሳኔ መወሰን አይችሉም ይመስለኛል። ምንም ፍቅር ቢሆንም እኮ እንደዚህ ይናል እንደዚህ እስከምትሆን ድረስ ምን እስከምትሆን ነው የምትጠብቀው? እና በጣም አስቸጋሪዎች ናቸው። ውድ አድማጭ ተመልካቾቼ እንግዲህ ለዛሬ የያዝኩት ክፍል ይህንን ይመስላል። በቀጣይ ክፍል ደግሞ ይዤላችሁ የምቀርብ ነው የሚሆነው። ሀሳብ አስተያየት ግን ካላችሁ በኮመንት መስጫው ስር ማስቀመጣችሁን አትዘንጉ። እንዲሁም ደግሞ
ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ እንግዲህ አበረታቱኝ። እንግዲህ ከዚህ በፊት በጣም ትልቅ የሆነ ቻናል ከአንድም ሁለት ቻናል እንትን ብሎብኝ ተበላሽቶብኝ ነውና ይህንን ደግሞ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እንድታበረታቱኝ በትህትና ጠይቃለሁኝ። ውድ ተከታዮቼ ሀገራችንን ኢትዮጵያን ሰላም ያደርግልን፣ እኛም ባለንበት ፈጣሪ ይጠብቀን። ሁሉም የሰው ልጅ ከክፉ ነገር በስተቀር ሁሉንም ያስበውን ሀሳብ የልቡን መሻት ይፈጽምለት እላለሁኝ። እኔ እዚህ ላይ ስናበታችኋለሁ። በቀጣይ ክፍል እንገናኛለን።